አደጋ ያደረሰው ጎልማሳ ክስ ተመስርቶበታል ስለመባሉ፣ አሜሪካ የታገደው የኢራን ሀብት ለሌሎች ሀገራት ልታከፋፍለው አስባለች ስለመባሉ፣ ኤአይ የሚፈልገው የውሃ ፍጆታ ከፍ ያለ ስለመሆኑ፣ በትግራይ ክልል የድሮን ጥቃት በድጋሚ ስለመፈጸሙ፣ ናይጄሪያዊው ዩናይትድ ካፒታል በኢትዮጵያ የመጀመሪያውን የውጭ ኢንቨስትመንት ባንክ ፈቃድ ስለማግኘቱ፣ የውጭ ባለሀብቶችና ተቋማት ነዳጅ እንዲያስገቡ ስለመፈቀዱ፣ ተከሳሾች ባለመቅረባቸው ተለዋጭ ቀጠሮ ስለመሰጠቱ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራችኋለን። የብርሃን ቲቪ ልዩ ልዩ ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ለረጅም ዓመታት ለተለያዩ ችግሮች ተጋላጭ የሆኑ ወገኖቹ ድጋፍ ለሚሆናቸው እርዳታ በማሰባሰብና በማድረስ የሚታወቀው ኢክናስ ቶሮንቶ ሂውስተን ያዘጋጀውን ልዩ መሰናዶ ታደሙ ሲል ግብዣውን አቅርቧል። ጁላይ 25 ቀን 2026 ከ6:30 ፒኤም እስከ 12 ፒኤም በቶሮንቶ 176 ቼሪ ስትሪት በሚደረገው ይህ ዝግጅት የመርከብ ላይ ሽርሽርና የራት ግብዣ እንዳለ ለብርሃን ቲቪ የደረሰው መረጃ አመልክቷል። በተጨማሪም የዲጄ እና የባንድ ሙዚቃ ከታዋቂ ድምፃውያን ጋር ለምሽቱ ልዩ ድምቀት ይሰጡታል ተብሏል። ዝግጅቱ በተባለው ሰዓት እንደሚጀምር የጠቀሱት አዘጋጆቹ እንግዶች ይህን ልዩ መሰናዶ የሚመጥን ደማቅ አለባበስ ኖሯቸው እንዲመጡም ጥሪያቸውን አቅርበዋል። ከዝግጅቱ የሚገኘው ገቢ ለተፈናቃዮችና በረሃብ ለተጎዱ ወገኖች እንደሚውል ብርሃን ቲቪ ያገኘው መረጃ ያመለክታል። ኢክናስ ቶሮንቶ ሃሚልተን ቻፕተር ይህን መልእክት አስተላልፏል። አደጋ ያደረሰው ጎልማሳ ክስ ተመስርቶበታል። አርብ ምሽት በውድቤን ካሲኖ አካባቢ በ3 ሰዎች ላይ አደጋ ደርሶ ያመለጠው ግለሰብ ላይ ክስ መመስረቱን ፖሊስ አስታውቋል። የቶሮንቶ ከተማ ፖሊስ ጉዳዩን አስመልክቶ ለመገናኛ ብዙሃን በኢሜይል በላከው መግለጫ ከቀኑ 10:46 ላይ በደረሰው የመኪና አደጋ ወደ ሆስፒታል ተወስዳ የነበረች የ26 ዓመቷን ሴት ጨምሮ 3 ሰዎች ጉዳት ደርሶባቸዋል። ስለሌሎቹ 2 ሁኔታ ዝርዝር መረጃ ያልሰጠው ፖሊስ አደጋውን ያደረሰው የ62 ዓመት አዛውንት ከሕግ ለማምለጥ ቢሞክርም ከአደጋው ራቅ ባለ ቦታ መያዙን ይፋ አድርጓል። ግለሰቡ የአካል ጉዳት የሚያስከትል አደጋ እንዲከሰት በማድረግ ከሕግ ለማምለጥ በመሞከር ለተጎጂዎቹ እርዳታ ባለመስጠት ለመንዳት ንቁ በማያደርግ የጤና ሁኔታ ላይ ሆኖና አልኮል ጠጥቶ በማሽከርከር በሚል ተደራራቢ ክሶች ሲቀርቡበት ጉዳዩን ለችሎት ቀርቦ ፖሊስም ምርመራውን እንደቀጠለ ብርሃን ቲቪ ያገኘው መረጃ ያመለክታል። አሜሪካ የታገደውን የኢራን ሀብት ለሌሎች ሀገራት ልታከፋፍል አስባለች ተብሏል። በተለያዩ ባንኮች ታግደው የሚገኘው የኢራን ሀብት በኢራን የሚሳኤልና የድሮን ጥቃት ለደረሰባቸው የባህረ ሰላጤው ሀገራት ለማዋል ማቀዷን አሜሪካ አመልክታለች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገዳ ላይ የሚገኘው የኢራን ሀብት በጦርነቱ ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋሮች ለሆኑ የባህረ ሰላጤው ሀገራት መልሶ ግንባታ ላይ ይውላል ተብሏል። በአንጻሩ ኢራን ከአሜሪካ ጋር ለመስማማት ካስቀመጠቻቸው የድርድር ነጥቦች አንዱ በተለያዩ ባንኮች የታገዱ ገንዘብ እንዲለቀቅ የሚል እንደሆነ ተነግሯል። ኢራን በዚህ ላይ ጠንካራ አቋም በያዘችበት ሁኔታ አዲሱ የአሜሪካ እቅድ ተስፋ ተጥሎበት የነበረው ድርድር እንዳያሰናክለው ተሰግቷል። በተመሳሳይ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእግድ ላይ የሚገኘው የኢራን ገንዘብ እንደማይላቀቅ ኤንቢሲ ኒውስ ለተባለ የአሜሪካ ዜና ማሰራጫ በሰጡት ቃለ ምልልስ አስታውቀዋል። ከሰላም በፊት ስምምነት የሚለቀቅ ከሆነ የኢራን ሀብትም የለም፣ የሚነሳ ማዕቀብም የለም ሲሉ የተናገሩት ፕሬዝዳንት ትራምፕ ከዚህ በተጨማሪም ሊባኖስ ከኢራን ጋር ከሚደረግ የሰላም ስምምነት አካል እንድትሆን አልፈልግም ማለታቸውን የዜናው ምንጭ ጠቅሷል። ከዚሁ ጋር ተያይዞ በእስራኤልና ኢራን መካከል አዲስ የአየርና የሚሳኤል ጥቃት መለዋወጥ መጀመሩ ቀጠናው ወደ ከፋ ጦርነት እንዳያመራ ማስጋቱ ተሰምቷል። እስራኤል የሊባኖስን የተኩስ አቁም ስምምነት በመጣስ በቤይሩት ላይ ጥቃት መፈጸሟን ተከትሎ ኢራን በርከት ያሉ የባሊስቲክ ሚሳኤሎችን ወደ እስራኤል ማስወንጨፏ ተነግሯል። ለዚህ ጥቃት እስራኤል እኩለ ሌሊት ላይ በሰነዘረችው ያጸፋ ምላሽ በምዕራብና መካከለኛው ኢራን በሚገኙ ወታደራዊ ይዞታዎች ላይ የአየር ጥቃት መሰንዘሯ ይፋ ተደርጓል። ከኢራን የተተኮሱባትን ሚሳኤሎች ማክሸፏን የገለጸችው እስራኤል በአጸፋ ጥቃቱ በቴህራን አየር ማረፊያ የአብዮታዊ ዘቡ አመራሮች ያሉበትን ቦታ እንዲሁም የባሊስቲክ ሚሳኤል ጣቢያ ላይ ድብደባ ማድረጓ ተዘግቧል። እኒህ ተከታታይ ጥቃቶች ከመፈጸማቸው አስቀድሞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ ያነጋገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በንግግራቸው እስራኤል ጥቃት ከመፈጸም እንድትቆጠብ አሳስበው የነበረ ቢሆንም እስራኤል ግን ይህን ሁሉ ችላ ብላ ጥቃቱን በመሰንዘር የአጸፋ ምላሽ መስጠቷ ተመላክቷል። ፕሬዝዳንት ዶናልድ ትራምፕ ከጥቃቱ በኋላ በሰጡት አስተያየትም በሰላም ንግግሩ ላይ ምንም ተጽዕኖ አያሳድርም የሚል እምነት እንዳላቸው ገልጸዋል።
የሰው ሰራሽ አስተውሎት ወይም ኤአይ የሚፈልገው የውሃ ፍጆታ ከፍ ያለ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2030 የአርቲፊሻል ኢንተለጀንስ ኤአይ ዳታ ማዕከላት በየዓመቱ 9.3 ትሪሊዮን ሊትር ውሃ እንደሚወስዱ ግምት ተሰንዝሯል። ይህም የ1.3 ቢሊዮን ሰዎችን መሰረታዊ የዕለት ተዕለት የመጠጥ ውሃ ፍላጎት ያህል እንደማለት ነው። አንዳንድ ሰዎችን ግር ቢላቸውም አዎ የኤአይ ማዕከላት ከፍተኛ የውሃ ፍጆታ ይጠቀማሉ ሲሉም ባለሙያዎች አመልክተዋል። አዲስ የወጣው የተባበሩት መንግስታት ድርጅት ሪፖርት እንዳስጠነቀቀው የሰው ሰራሽ አስተውሎት ኤአይ ፈጣን መስፋፋት የዳታ ማዕከላት የሚጠቀሙትን የኤሌክትሪክ መጠን በ3 እጥፍ ሊያሳድገው ይችላል። እንዲሁም በዚህ 10 ዓመት ማብቂያ ላይ በሰሃራ በታች ባሉ የአፍሪካ ሀገራት የሚኖሩትን አጠቃላይ የ1.3 ቢሊዮን ህዝብ ያህል ውሃ ሊፈጅ ይችላል። በተባበሩት መንግስታት ዩኒቨርሲቲ የውሃ አካባቢና ጤና ኢንስቲትዩት የታተመው ጥናት እንደሚያሳየው በ2030 ኤአይን የሚያንቀሳቀሱ የዳታ ማዕከላት በየዓመቱ 945 ቴራዋት በሰዓት ኤሌክትሪክ ሊጠቀሙ ይችላሉ። ይህም መላው ዓለም በ2015 ከተጠቀመው በቅርብ ከ3 እጥፍ ይበልጣል። ነገር ግን የውሃው ቁጥር የበለጠ አስገራሚ ነው። በየዓመቱ 9.3 ትሪሊዮን ሊትር ውሃ የሚያስፈልግ ሲሆን ይህም በሰሃራ በታች ባሉ የአፍሪካ ሀገራት የሚኖሩ እያንዳንዱ ወንድ፣ ሴት እና ህፃን መሰረታዊ የዕለት ተዕለት ውሃ ፍላጎትን ለማሟላት በቂ ነው። ሪፖርቱ በተጨማሪም የኤአይ መሰረተ ልማት እንደ አውሮፓውያን አቆጣጠር በ2030 በየዓመቱ እስከ 2.5 ሚሊዮን ሜትሪክ ቶን የኤሌክትሪክ ቆሻሻ ሊያመነጭ እንደሚችልና 14000 ስኩዌር ኪሎ ሜትር በላይ መሬት ሊሸፍን እንደሚችል አስጠንቅቋል። ልኬቱን ያነጻጸረው ኢትዮ ቢዝነስ ሪቪው ይህ ግምት በአዲስ አበባ መጠን 27 እጥፍ ያህላል ብሏል። በትግራይ ክልል የድሮን ጥቃት በድጋሚ መፈጸሙ ተገልጿል። ከሽራሮ አቅራቢያ ሽንበኒላ በተባለ ስፍራ አዲስ የድሮን ጥቃት መፈጸሙ ተነግሯል። ይህ ጥቃት በ3 ቀናት ውስጥ በትግራይ የተፈጸመ ሁለተኛው ጥቃት እንደሆነ ያወሱት መገናኛ ብዙሃን ከቀናት በፊት የተካሄደውን ተመሳሳይ ጥቃት ተከትሎ ህወሓት ባወጣው መግለጫ የፌዴራል መንግስቱን ማውገዙን ጠቅሰዋል። የድሮን ጥቃቱ የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑን የተነገረው ከ2 ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ ነበር ዘግይተው የወጡ መረጃዎች ማመለከታቸው አይዘነጋም። እነዚህ ጥቃቶች እየተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱን ማሳወቁን እንዲሁም ጠቅላይ ሚኒስትር አብይ አህመድ በህወሓትና በኤርትራ መንግስት መካከል እየተደረገ ነው ያሉትን ግንኙነት ማውገዛቸውን ተከትሎ ነው። የድሮን ጥቃቱ በተፈጸመበት በወቅቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ መግባታቸው ተመላክቷል። የፕሬዝዳንቱ የግብጽ ጉብኝት ትኩረት በውል ባይታወቅም ጠቅላይ ሚኒስትር አብይ የህወሓትንና የኤርትራ መንግስት ጥምረትን ከማውገዛቸው ባለፈ በሁለቱ ቀናት የተፈጸሙት ጥቃቶች ከኤርትራ ድንበር አቅራቢያና የኤርትራ ሰራዊት አባላት በስፋት በሚታዩባቸው አካባቢዎች መሆናቸው ጥቃቱ በኤርትራና በህወሓት መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ መሆኑን ያሳያል ተብሏል። የናይጄሪያው ዩናይትድ ካፒታል በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ ፈቃድን ማግኘቱ ተሰምቷል። የኢትዮጵያ ካፒታል ገበያ ባለስልጣን በአገሪቱ የካፒታል ገበያ ታሪክ ለመጀመሪያ ጊዜ ለውጭ ተቋም የሚሰጠውን የኢንቨስትመንት ባንክ ፈቃድ ለናይጄሪያው የፋይናንስ ግዙፍ ተቋም ዩናይትድ ካፒታል ግሩፕ መስጠቱን በይፋ አስታውቋል። ግንቦት 28 ቀን 2018 የተሰጠው ይህ ፈቃድ ባለስልጣኑ የኢትዮጵያ ኢንቨስትመንት ኮሚሽንና ሌሎች የሚመለከታቸው የመንግስት አካላት ለወራት ያደረጉትን ጥብቅ የህግና የሰነድ ምርመራ ተከትሎ የተሰጠ እንደሆነ የባለስልጣኑ ዋና ዳይሬክተር ሀና ተክልሁ በተለይ ለካፒታል ጋዜጣ ተናግረዋል። ዩናይትድ ካፒታል ፋይናንሻል ሰርቪስስ ኃላፊነቱ የተወሰነ የግል ማህበር የተሰኘ ሙሉ በሙሉ የራሱ የሆነ የአካባቢው ቅርንጫፍ በመክፈት ለ10 ዓመታት በላይ ያካበተውን የአፍሪቃ አቀፍ ልምድ ይዞ ወደ ኢትዮጵያ ገብቷል። እንደ ባንኩ ገለጻ ይህ ሙሉ በሙሉ በውጭ ተቋም ባለቤትነት የተያዘ ፈቃድ መሰጠቱ የኢትዮጵያ ኢኮኖሚ ሊበራላይዜሽን ማሻሻያ ከፍተኛ ደረጃ ላይ መድረሱን ማረጋገጫ ነው ብሏል። ተቋሙ በህግ ከተቀመጠው የ25 ሚሊዮን ብር አነስተኛ ካፒታል በላይ ከ1.5 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ በቀጥታ ወደ ሀገር ውስጥ ማስገባቱ ተመላክቷል። የውጭ ባለሀብቶችና ተቋማት ነዳጅ እንዲያስገቡ ተፈቅዷል። የኢትዮጵያ ብሔራዊ ባንክ በአገሪቱ የውጭ ምንዛሬ ስርዓት ላይ እየደረሰ ያለውን ጫና ለማቃለል በማለም ኤምባሲዎች፣ ዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያ ተግባራዊ አድርጓል። ባለፈው ሳምንት ይፋ የሆነው ይህ መመሪያ እውቅና የተሰጣቸው ተቋማት የተጣራ ነዳጅ ምርትን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሬ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑ የሚያስችል ነው ተብሏል። ይሁን እንጂ አዲሱ አሰራር በአጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለህዝብ ሊሸጥ ለሶስተኛ ወገን ሊተላለፍ
ወይም በተለመደው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ መከልከሉን የዘገበው ካፒታል ጋዜጣ ነው። ተከሳሾች ባለመቅረባቸው ተለዋጭ ቀጠሮ ተሰጥቷል። በከባድ የሙስና ወንጀል ክስ ተመስርቶባቸው በፖሊስ ይፈለጋሉ ማስታወቂያ የወጣባቸው ወይዘሮ በረከት ወርቁ በረከት ገበሬዋን ጨምሮ 4 ተከሳሾችን ፖሊስ ፍርድ ቤት እንዲያቀርብ ታዞ ነበር። ፍርድ ቤቱ ተከሳሾቹ በጋዜጣ ጥሪ ተደርጎላቸው እንዲቀርቡ በማዘዝ ለዛሬ የያዘውን ቀጠሮ ለሰኔ 18 ቀን 2018 ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በ13 ግለሰቦች ላይ የተመሰረተውን ከባድ ሙስና ወንጀል ክስ የክስ መቃወሚያ የአቃቤ ሕግን ምላሽ ዛሬ መርምሯል። የፌዴራል አቃቤ ሕግ ተከሳሾቹን በዋና ወንጀል አድራጊነትና በልዩ ተከፋይነት ስልጣንን ያላግባብ በመገልገልና የመንግስት ስራ በማይመች አኳኋን በመምራት ወንጀል ተከሰዋል። ችሎቱ የተከሳሾችን የክስ መቃወሚያና የአቃቤ ሕግን ምላሽ ለመስማት ለዛሬ ሰኔ 1 ቀን 2018 ቀጠሮ ይዞ የነበረ ቢሆንም በክስ መዝገቡ ከ6 እስከ 10ኛ ተራ ቁጥር ላይ የተጠቀሱ ተከሳሾች ሳይገኙ መቅረታቸው ሸገር ዘግቧል። ችሎት ያልተገኙት ተጠርጣሪዎች በከባድ የሙስና ወንጀል ተፈልገው ሊገኙ ባለመቻላቸው ፖሊስ ቀደም ሲል ይፈለጋሉ ማስታወቂያ አውጥቶባቸው እንደነበር ይታወሳል። በዋለው ችሎት የቀረበውን የክስ መቃወሚያና የአቃቤ ሕግን ምላሽ የመረመረው ፍርድ ቤቱ አቃቤ ሕግ ክሱን ለይቶ አሻሽሎ እንዲያቀርብም አዟል። በተጨማሪም በችሎቱ ያልተገኙ ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸው ትዕዛዝ ተላልፏል። በመዝገቡ 7ኛ ተከሳሽ የሆኑት ወይዘሮ በረከት ወርቁ በረከት ገበሬዋ ከሀገር መውጣታቸው ከተለያዩ ማህበራዊ ሚዲያዎች በሚያደርጉት ንግግር በመረጋገጡ አቃቤ ሕግ ለእርሳቸው ጥሪው በአዲስ ዘመንና በኢትዮጵያ ሄራልድ ጋዜጦች ጭምር እንዲወጣ ባቀረበው ማሳሰቢያ መሰረት ፍርድ ቤቱ ትዕዛዝ ሰጥቷል። ችሎቱ የተሻሻለውን ክስ ለመመልከትና የጥሪውን ሂደት ለመከታተል ለሰኔ 18 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!